ማህፀኔን ያመኛል መላ በሉኝ። አንዳንድ ዳታዎችን ያየሁ ነበረ በማህፀን ህመም ዙሪያ ወይም በፔልቪክ ፔን ብለን በምንጠራው አጠቃላይ ዙሪያ የተሰሩ ዳታዎች የተለያየ ቁጥር ነው የሚያሳዩት። በአማካኝ ግን ከ6 እስከ 27 በመቶ የሚሆኑ ሴቶች ስር የሰደደ የማህፀን ህመም ወይም ክሮኒክ ፔልቪክ ፔን ብለን በምንጠራው ችግር እንደሚታመሙ የተለያዩ ጥናቶች ያሳያሉ። የማህፀን ህመም የምንለው እንግዲህ ያው ለሴት ሲሆን የማህፀን እንላለን። በአጠቃላይ ግን በሁለቱ የዳሌ አጥንቶች መካከል በሚገኘው የሰውነታችን ክፍል ወይም ከእምብርታችን በታች ዝቅ ብሎ ባለው የሰውነታችን ክፍል ላይ የሚሰማ የቆየ ስር የሰደደ ህመም ነውና ያው እሳቸው ባሉት ማህፀንን በል እንጂ ላይሆንም ይችላል ነው። ላይሆንም ይችላል እና ግን ያው እሳቸው ማህፀኔን ያመኛል ስላሉ እንዲህ አይነት ችግር የሚያመጡ ነገሮች ምን ምን ናቸው የሚሉትን የተወሰኑ መረጃዎችን ለመስጠት ያክል ከማህፀንና የመራቢያ አካላት የሚነሱ ችግሮች፣ የቆየ የማህፀን ኢንፌክሽን፣ የአባላዘር በሽታዎች፣ የሽንት ፊኛ ኢንፌክሽን ወይም ጠጠር፣ የኩላሊት ጠጠር፣ የአንጀትና የታችኛው የሆድ ዕቃ ላይ የሚነሱ ችግሮች ለምሳሌ የአንጀት ኢንፌክሽን፣ የአንጀት መቆጣት ሊሆን ይችላል፣ የሆድ ድርቀት፣ እንዲሁም ካንሰርና ሌሎች ተያያዥ ችግሮች የማህፀን አካባቢ ወይም ከእምብርት በታች ባለው እና በሁለቱ የዳሌ አጥንቶቻችን መካከል ባለው የሰውነታችን ክፍል ላይ የቆየና ስር የሰደደ ህመም ምልክት ሊያመጡ ይችላሉ። እንግዲህ አድማጫችን ዘርዘር ያለና ተያያዥ ምልክቶችን መረጃዎችንም ስላልሰጡን ከማህፀን የሚወጣ ፈሳሽ ካላቸው በጽንስና ማህፀን ስፔሻሊስት ሐኪም ያለበት ቦታ ቢታዩ፣ ያን ማድረግ ካልቻሉ ግን መጀመሪያ በጠቅላላ ሐኪም ወይም ደግሞ በውስጥ ደዌ ስፔሻሊስት እንዲታዩ እንመክራለን።